ቱን አድርስ ተብዬ ነው። ሰላም አለይኩም ወራህመቱላሂ ወበረካቱ። ጅዳ አየሶፋ ሱቅ ሙርጃን እና ሱቅ ሾብራ አካባቢ ጥንቃቄ እያባችሁ ነው። እኔ አለች አንድ እህታችን ሙርጃን እዚች ኮርና ላይ የምንቀመጥባት ወንበር አለች፣ ሴቶችም ወንዶች የሚቀመጡባታል። እውነቷን ነው። ከሱቅ ወጥቶ ብለው ቁጭ ብለውባታል። አንዳንድ ጊዜ እዛ ላይ እኔ ወደ ቤት ስመለስ ከሱቅ ወጥቼ አንድ ሴትዮ ገፍተር አድርጋኝ ሄደች አለች። ትልቅ ሰው ናት። ምን አስባ ነው? በየ መንገዱ ሰፊ ነው፣ ለምን እንዴት ነው የምትገፋኝ ብዬ ከራሴ ጋር በውስጥ ያወርቼ ዝም ብዬ ባላይ ያለፍኳት አለች። ትንሽ ከሄድኩ በኋላ ቦርሳዬ የለም፣ ነቀሁ። ቦርሳዬ የለም። ተመልሼ ሱቅ አመለከትኩ አለች። ከዛ ሳመለክት በካሜራ እንዲያውልኝ እሺ ብለው ቁጥሬንም ተቀብለው ሄዱ። በሌላኛው ቀን ደውሉልኝ። ካማዬንም ስልኬንም ውስጥ ያለውን ጠየቁኝ። ቦርሳ ብቻ ነው እንደ ያለው ብር የለም አሉኝ አለች። በቃ ተበላው፣ በቃ ተሸወድኩኝ ምናምን ብዬ አልፌው ነበረ። አንድ ወንድም ደግሞ ህገ ወጥ ነው፣ ግን እዛው ቦታ አንድ ሴትዮ መታ ሰደቃ እርዳታ ልስጥህ ብላው 500 አወጣች። ከዛ ዝርዝር አንጣ 200 ብር ካለ 300 ብር ሰጥህ ብላው ከዛ 200 ብር ሰጥቷት፣ ግን በኋላ ሲነቃ ኪሶ ያለውም 2000 ብር የለም አለ። ሴትዮይቱ የውጭ ዜጋ ነች። ይሄ ነገር ብዙ ቦታዎች አሉ። ሾብራም እንደዚሁ፣ በዋዲም ራሱ ሌቦች አሉ፣ የውጭ ዜጎች አሉ የሚሰርቁ። እና አንተን ደግሞ አብዛኛውን እዛ አካባቢ ያሉ ልጆች ይከታተሉሃል፣ ስለዚህ መልእክቱን አድርስልኝ ብላ ነው የነገረችኝና እናንተ የምትከታተሉ ከሆነ ደግሞ አዳምጡኝ። ዝም ብላችሁ አትንቀሽቀዡ፣ ቦርሳችሁ ውስጥ ብር አታስቀምጡ፣ የሰጧችሁን አትቀበሉ፣ ጥንቃቄ አድርጉ። አንድ ሰው ብቻችሁን አትሂዱ፣ 2-3 ናችሁ። ሱቅም ከሄዳችሁ ገበያ ታርጋችሁ ተመለሱ፣ አትንጦልጦሉ ተብላችኋል። እኔ አይደለም ያልኩት፣ ያቺ ልጅ ናት። ሰላም አለይኩም። ሰላም አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ውድ ቻናሌ ቤተሰቦች እንዴት ናችሁ? እኔ በጣም ደህና ነኝ አልሐምዱሊላህ። እናንተ እንዴት ናችሁ ውዶቼ? ዛሬ በአዲስ ቪዲዮ መጥቼላችኋለሁ። እንግዲህ ተቀደም ብላችሁ ቪዲዮውን እንዳዳምጣችሁት ነው። እንግዲህ የመዳም ሸቃሊት ማለት ነው፣ ቅመሞች፣ ኧረ ሸቃሊት የሚሸቃሊት ነው፣ ቅመሞች ሊበላችሁና ይሄም ለእናንተ ነው፣ እንዲሁም ወንዶች ማለት ነው። ይሄ ነገር እኔ ከዚህም በፊት ሰምቼው ነበር በሌላ ሰው ማለት ነው። እንደዚሁ በዋዲ ምናምን አሉ ምናምን እየተባለ እንደዛ ሰምቼ ነበረ። አሁን ደግሞ ዛሬ ይሄ ወንድማችን ያው አለ አይደል መልሶ እንደ አዲስ አምጥቶታል ማለት ነው። እና በዋዲ የሆነች ልጅ 6000 ሪያል ተበላው ስትል ነበር በቀደም ማለት ነው። እና ይሄ ነገር እውነት አልመሰለኝም ነበር ማለት የሆነ በቃ አለ አይደል እንደዚያ ደግሞ ዚያን ማለ እንደ ምናምን የሚባል ነገር ማለት ነውና የዱባይ እና የኩዌት ምንድነው የቤሩት ነው እንጂ ከቤሩት እና ከዱባይ አልፎ ደግሞ ሳውዲም መጣልን ማለት ነው። በጣም ያሳዝናል፣ በጣም ያሳፍራል ሀቃ ማለት ነው። እንደዚህ አይነት በጣም አደገኛ ነው ማለት አስባችሁታል? ወንዱን አሁን ወንዱ ላይ ያለውን ሰምታችኋል። ወንዱን ብር ልስጥ እንደ አንዳንድ ጊዜ እኮ እንደው አይድረስ እኮ ነው። አሁን ምን አይነት ብር ማለት አስባችሁታል? አካሄዷን ወንዶቹን ያው ግዴታ ያው እንደዚህ መጨበጥ ወይንም መንካት ምናምን ስለማትችል ግዴታ ያላት አማራጭ እንደዛ ማድረግ ነው ማለት ነው። ሴቶቹን ግን በመታከክ ምናምን በቃ ልክ ኢትዮጵያ ላይ አዲስ አበባ ላይ እንደዚህ አፍዝዛ ደንዝዝ የሚባለው ነገር እንደዚህ እያደነዘዙ ምናምን በቃ ንብረታቸውን የሌለ ንብረታቸውን ባንክ ቤት ድረስ እየሄዱ ባንክ ቤት ያላቸውን አካውንት ምናምን ሪፈር እስከሚያደርጉ ድረስ ራሳቸውን የማያውቁ ምናምን የሚባል ብዙ ነገር ተብሏል ማለት ነውና ብዙ ነገር ተብሏል። ያኔ ወደ ኢትዮጵያ ስትሄዱ ቦሌ ላይም ተጠንቀቁ ምናምን እየተባለ ተዘቀደም ተሰርቶ ነበር ማለት ነው። አሁን ደግሞ ወደ ተከበረ ወደ ተቀደሰ ሀገር ወደ ሳውዲ አመጡት ማለት ነው። እጅግ በጣም ያሳፍራል ይሄ ነገር እና ተጠንቀቁ። አሁን ሾብራ የምትሄዱ ሾብራ ብቻ አይደለም ባይዘወይ ማለት ነው። በዋዲም ራሱ በለድም ምናምን እንደዚህ በተለይ ዛህማ ምናምን ሰው የበዛበት አካባቢ እንደዚህ ማለት ማን ነው ደግሞ የሚባለው ሱቅ ሶሪያ እና ደግሞ ምንድነው የሚባለው አላላልን ማን ነው ቢስሚላ ጠፋኝ እኮ ሱቆች ማለት ነው። ሙጀማ ምናምን በአጠቃላይ ሱቆች ተጠንቀቁ ማለት ነው። እነዚህ እንደዚህ በዚህ ተቀጠለ ወላሂ በጣም አደጋ ነው። አስባችሁታል? እኛ እንደዚህ ይሄ ነገር ኢትዮጵያ ላይ እንጂ እዚህ የለም በሚለው ያው ቦርሳችን እንጠነቀቃለን። ግን
የሆነ ደግሞ እንደዚህ አለ አይደል በንክኪ የሚመጣ ነገር ያጋጥማል ምናምን ብለን ብዙዎቻችን አንሰማም። እና አሁን ላይ ደግሞ ሰው የሆነ ብዙም ስራም የፈታ ብዙ ስለሚኖር በየቤቱ የሆነ አንዳንድ ተንፈስ ብሎ ለመምጣት ወደ ውጭ ይወጣሉ። እንደው ገንዘባቸውን አስባችሁታል? በእንቅርት ላይ ጆሮ ገድፍ የሚባል ነገር እና ያላሰቡት እንደዚህ ሞባይላቸውን ምናቸውን ቢያጡ አስባችሁታል? በተለይ ደግሞ እነዚህ ህገ ወጥ ኢቃማ ለሌለው ሰው ይሄ ከባድ ነው። ለምን ኢቃማ እንኳን ያላቸው ሰዎች ሄደው አመልክተው ፖሊስ ጣቢያም ድረስ ሄደው ያው በአካባቢ ካሜራ ላይ አይደለ በዛ በካሜራ እንዲታይላቸው እና እንደዛ ለማድረግ ይሞክራሉ ማለት ነው። ህገ ወጥ ግን ከሆኑ ያው ገንዘባቸውን ተበልተው ያኔ አልቅሰው ዝም ነው እንጂ የሚሉት ምንም ማድረግ አይችሉም። ለምን ህግ ቦታ ይሄዱ ይፈራሉ። ለምን ኢቃማችሁን አንጡ ይባላሉ። እንደገና ደግሞ ያኔ ብዙ ነገር አለው። ስለዚህ ያው ያላቸው አማራጭ አልቅሶ ዝም ማለት ነው ነው። እና እንደዛ ከመፈጠሩ በፊት አብዛኛውን ጊዜ ወላሂ ዚክር አድርጎ ኢንሻአላህ። በዛ ላይ ደግሞ አላህ ነው ጠባቂው። ግን ተቤታችሁ ስትወጡ የጧትና የማታ ዚክር በላችሁ ወጡ። ዚክር በተለይ ደግሞ ተቤት ስትወጡ የሚባሉ ዚክሮች አሉ። እነዛም በላችሁ ውጡ። ከዛም በኋላ ደግሞ አላህ ነው የበለጠውን ጠባቂ ይላችኋል ውዶቼ። እና አላህ ይጠብቀን ከእንደዛ አይነት ነገር ይጠብቀን። የምር አስባችሁታል? አሁን ስራ በጠፋበት ታይም ሰው በቃ በጣም ሰራቶ እየተጨናነቀ ባለበት ታይም ደግሞ ያላችሁን መነጠቅ ማለት በጣም ከባድ ነው። እና ራሳችሁን ጠብቁ እላችኋለሁ ውዶቼ። በተረፈ ይህን ቪዲዮ ሸርሸር እያደረጋችሁ ለብዙ ሰው አድርሱ። ወገን ለወገን ደራሽ ነው ሀቂቃ ማለት ነው። ይህንን የማይሰሙ ቲክቶክ የማይጠቀሙ ሊኖሩ ይችላሉ። አብዛኛውን ዩቲዩብ የሚጠቀሙ ፌስቡክ የሚጠቀሙ ብቻ ሊኖሩ ይችላሉ። እና ይሄንን በሁሉም ብላልሞት ላይ ሼር አድርጉት ማለት ነው። ሁላችሁም ተጠቀሙበት። እንደዚህ አዳዲስ ነገር ሲመጣ ያው እንደሞ ሀዲቃ ምናምን አትሂዱ። ሀዲቃ ባለፈው ብዙ ሰው ተይዟል ምናምን ብለዋል። ሀዲቃ የሆነ ማን